ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ዛሬ እንግዲህ እጅግ በጣም ወሳኝ የሆነ ነገር ወደ እናንተ ይዤ ቀርብ ያለው እስከ መጨረሻው አብራችሁን ቆዩ። በእርጅና እድሜ ላይ ጸጸትን የሚያስከትሉ ነገሮች ምን እንደሆኑ አብረን እናያለን። በወጣትነት ጊዜያችን ስለወደፊት ብዙም ሳናስብ የተለያዩ ውሳኔዎችን ልናደርግ እንችላለን። አንዳንድ ጊዜ እነዚህ ውሳኔዎች በመካከለኛ እድሜያችን ላይ ክፉኛ ዋጋ ያስከፍሉናል። አንድ ሰው ሲያረጅ ሊጸጸትባቸው የሚችላቸው ነገሮች መካከል ጥቂቶችን እንመለከታለን። አንደኛው የተሳሳተ ሰው ማግባት ነው። በወጣትነት ጊዜ የማግባት ዝንባሌያችሁን መርምሩ። እኩዮቻችሁን ለመፎካከር፣ ለማህበራዊ ክብር ወይም በጫና ምክንያት አታግቡ። ለፍቅርና ለጓደኝነት ትክክለኛውን ሰው አግቡ። የልብ ጓደኛችሁን አግቡ። ምክንያቱም የተሳሳተውን ሰው ወይም በተሳሳተ ምክንያት ከገባችሁ ቀሪውን ህይወታችሁን ከዛ ሰው ጋር መጋፈጥ ይኖርባችኋል። በሁለታችሁ መካከል ነገሮች ሊከፉ ይችላሉ። ከዚያም በመካከለኛ እድሜያችሁ ድብርት፣ አካላዊ ጥቃት፣ ምንዝርነት፣ ህመም፣ እረፍት፣ የፍርድ ቤት ጉዳዮች፣ ምሬት የህይወታችሁ መገለጫ ይሆናሉ። ይህ ሁሉ የሆነው የተሳሳተውን ሰው ስለመረጣችሁ ነው። ልጆች ሲኖሩ ደግሞ ነገሮች ይበልጥ ይከፋሉ። በወጣትነታቸውን ትክክለኛ የትዳር አጋር ትመርጡ ዘንድ አሳስባችኋለሁ። ሁለተኛው ያልተጠቀምንባቸው አጋጣሚዎች። በወጣትነታችሁ ብዙ በሮች ይከፈታሉ፣ ብዙ እድሎችም ታገኛላችሁ። ብዙ ወጣቶች በፍርሃት፣ በስንፍና ወይም በትዕቢት ምክንያት እነዚህን አጋጣሚዎች አልፏቸዋል። ነገር ግን ወጣትነትና ጉልበት እያለ አዲስ ስራ ለመጀመርና ለራሳችሁ ስም ለመገንባት ምርጡ ጊዜ ነው። አንዳንዶች እድሎቹ ለእነርሱ በጣም ትልቅ እንደሆነ ያስባሉ። እነዚህን አጋጣሚዎች ተጠቀሙባቸው። አለበዚያ አንድ ቀን ስታረጁ ወደ ኋላ ተመልሳችሁ እነዚያን ያመለጡ እድሎች ለመያዝ ትመኛላችሁ። ሶስተኛው ያፈረስናቸው ድልድዮች ወይም ያቋረጥናቸው ግንኙነቶች ናቸው። በወጣትነት ጊዜያችን ለግንኙነት ብዙም አንጨነቅም። አብዛኛው ሰው የሚያስበው በማንኛውም ዋጋ ገንዘብ ማግኘትና የስሌት መሰላልን መውጣት ነው። ብዙዎች ለመሻሻል ሲሉ ሰዎችን ይቀማሉ፣ ይረግጣሉ። ግንኙነቶችን እንደ ቀላል ነገር ይቆጥራሉ። ትስስሮችን ያበላሻሉ። ለግል ጥቅማቸው ሲሉ ከሰዎች ጋር ይተኛሉ። ነገር ግን እነዚህ መጥፎ ድርጊቶች ወደፊት ዋጋ ያስከፍሏቸዋል። ህይወት ያለ ፍቅርና ጓደኝነት ምን ያህል ባዶ እንደሆነ ስትገነዘቡ ስኬታማ ስትሆኑ፣ ነገር ግን በዙሪያችሁ ማንም ሳይኖር ወይም የሚታመን ሰው ስታጡ ያን ይገባችኋል። አራተኛው ያስወረድነው ጽንስ ነው። በወጣትነት ጊዜ እርግዝና ተከስቶ ፍርሃት ሲኖር ለዚያች ቅጽበት ብቻ በማሰብ የጽንስ ማቋረጥ አማራጭ በፍጥነት ሊወሰድ ይችላል። ነገር ግን እድሜ ገፍቶ በእጅጉ ሲያረጁ ወደ ኋላ መለስ ብለው ያንን ህፃን ቢይዙት ኖሮ ይመኛሉ። ሀብታምና ስኬታማ ሲሆኑ ያ የተዉት ልጅ አብሯቸው ሆኖ የልፋታቸውን ፍሬ ቢደሰት ይመኛሉ። ነጠላ ወላጅ መሆን በህይወት ስኬታማ መሆንን ወይም ወደፊት አጋር ማግኘትን አያግድም። አምስተኛው የካድነው ልጅ ነው። አንድ ሰው ሴት አስረግዞ ልጅ እንደጸነሰች ስትነግረው ኃላፊነትን ሳይወስድ ቢቀር፣ ነገር ግን ከአመታት በኋላ በአምሳዎች እድሜ ላይ ስትሆኑ ኃላፊነት ሲሰማችሁ ኖሮ ትመኙታላችሁ። ለዚያ ልጅ ወላጅ ብትሆኑ ኖሮ ትመኛላችሁ። ያ ልጅ ሲያድግና ትልቅ ሲሆን ታያላችሁ። ነገር ግን ከመጀመሪያው የካዱት ያደገ ልጅ ላይ ምንም አይነት የወላጅነት መብት አይኖራችሁም። በራስ ምርጫ ኃላፊነት የጎደለ ወላጅ በመሆን ትጸጸታላችሁ። ስድስተኛው ያፈረስነው ትዳር ነው። ጥሩ እጮኛችሁን አግብታችሁ በትዳር የመጀመሪያዎቹ ወራት ጥሩ ነበሩ። ነገር ግን ብዙም ሳይቆይ በገንዘባችሁና በመልካችሁ ምክንያት መንዝርና ጀመራችሁ። ታማኝ አልነበራችሁም። የትዳር አጋራችሁ ለመኗችሁ። ልጆቻችሁ መጎዳት ጀመሩ። ትዳራችሁም እየፈረሰ ነበር። አንድ ቀን ስታረጁ ያንን መገንባት የጀመራችሁበትን ጥሩ ትዳር ምንም ስላልጠቀሟችሁ ጊዜያዊ የውጭ ግንኙነት ደስታዎች ስትሉ እንዴት በሞኝነት እንዳፈረሳችሁ ይገለጽላችኋል። በልጆቻችሁና በትዳር አጋራችሁ ላይ ያደረሳችሁትን ጉዳት ትገነዘባላችሁ። ሰባተኛው የካድነው አምላክ
ወይም እግዚአብሔር በእጅጉ ስታረጁ የበለጠ ጠቢብ ትሆናላችሁ። ሕይወትን ይበልጥ ትርጉም ባለው መንገድ ስትመለከቱ እግዚአብሔር የበለጠውን ይሆናል። ነገር ግን ከእግዚአብሔር ጋር ባለው ግንኙነት ለመደሰት እርጅናን አትጠብቁ። በወጣትነታችሁ እግዚአብሔርን አወቁ። የወደፊት ሕይወታችሁን ከእግዚአብሔር ጋር ገንቡ። እድሜ ሲደርስባችሁ ወደ እግዚአብሔር የምትመለሱ ወጣት አመፀኞች አትሆኑ። 8ኛው ያበላሸነው ሰውነት። በሙሉ ሕይወታችሁ የምትኖርበት አንድ ሰውነት ብቻ ነው ያላችሁ። የምታጨሱት ሲጋራ፣ አብዝታችሁ የምትጠጡት አልኮል፣ የምትወስዱት አደንዛዥ እጽ፣ የምትመገቡት ጤናማ ያልሆነ ምግብ፣ ይህ ሁሉ ቀስ በቀስ ያጠፋችኋል። በ50 ዓመታችሁ የአኗኗር ዘይቤ በሽታዎች ሲይዟችሁ በወጣትነታችሁ ሰውነታችሁን ብትንከባከቡ ኖሮ የበለጠ የአካል ብቃት እንቅስቃሴ ብትሰሩ ኖሮ ትመኛላችሁ። ነገር ግን ያን ጉዳቱ ደርሷል። 9ኛው ያባከነው ጊዜ ነው። በወጣትነታችሁ በጭንቀት፣ በተሳሳቱ ግንኙነቶች፣ በስንፍና ሶፋ ላይ ተለጥፎ በመዋል ሰበብ በመስጠትና ትርጉም የለሽ ነገሮችን በማሳደድ የምታባክኑበትን ጊዜ መቼም አታገኙት። 10ኛው የቀበርናቸው ወይም ያልተጠቀምንባቸው ተሰጦችና ህልሞች። በወጣትነታችሁ ተሰጥኦ አላችሁን? ልታደርጓቸው የምትወዷቸውና የተከናችሁባቸው ነገሮች አሉን? እነዚያ ተሰጥኦች አዳብሯቸው፣ ተጠቀሙባቸው። እንቅፋቶች ቢያጋጥሟችሁም ተስፋ አትቁረጡ። በህልሞቻችሁ ተስፋ አትቁረጡ። ተስፋ ከቆረጣችሁ ስታረጁ ከሚወዱት ነገር ጋር ጸንተውን የቆዩና ስኬታማ የሆኑ ኩዮቻችሁን አይታችሁ ይህ የእኔ ሊሆን እችል ነበር ብላችሁ ታስባላችሁ። የምትወዱትን ሙያ ተከታተሉ። የምትወዱትን በትምህርት መስጡ። የማያስደስታችሁን መስክ ውስጥ የህይወታችሁን ዓመታት አታባክኑ። 11ኛው ያጎደፍነው ስም ነው። ስታረጁ ውርስ ወይም ሌጋሲ በጣም አስፈላጊ ነው። የስማችሁ ዋጋ ወሳኝ ነው። ዝናችሁ ምንድን ነው? ምን ትታችሁ ነው የምታልፉት ብላችሁ ራሳችሁን ትጠይቃላችሁ። ውርሳችሁ ከወጣትነታችሁ ጀምሮ የሰራችኋቸው ድርጊቶች የድምር ውጤት ነው። የህይወት ታሪካችን የምንጽፈው በየዕለቱ በምንኖረው ህይወት ነው። የሄዳችሁበትን መንገድ መለስ ብላችሁ ስትመለከቱና በራሳችሁ ስም ላይ የወረወራችሁትን ጭቃ፣ የሳባችሁትን ውርደትና ለዓለም የጨመራችሁትን ትንሽ ዋጋ ስታዩ ትጸጸታላችሁ። 12ኛው በከንቱ ያጠፋነው ሀብት ነው። በምርታማ የሥራ ዘመናችሁ ጥሩ ገንዘብ እያገኛችሁ ነውን? ጥሩ ገንዘብ ታገኛላችሁ። ያን ገንዘብ በክለቦች፣ በግዴለሽነት አኗኗርና አባካኝነት ግዢዎች አታጥፉት። በዚያ ገንዘብ ኢንቨስት አድርጉ። የገቢ ምንጫችሁን አስፉ። ያ ገንዘብ ለእናንተ እንዲሰራ አድርጉ እና በእርጅና ዘመናችሁ እንዲከባከቧችሁ በአስተማማኝ ቦታ አስቀምጡት። ለምትወዷቸው ሰዎች ውርስ ተዉ። በዚህ ምን ነው ባውቅ ኖሮ እንዳትሉ። 13ኛው ያመለጠን ወይም ያስከፋነው ጥሩ ፍቅር። በህይወታችሁ ውስጥ በጥሩ ሁኔታ የሚወዳችሁ ታላቅ ሰው አለ። ያንን ሰው አትክፉት፣ አለበዚያ ያ ሰው ከህይወታችሁ ይወጣል። እናም እንደዚህ አይነት አስደናቂና በሙሉ ህይወታችሁ የሚስማማችሁን ሰው መቼም አታገኙ። ከዚያ ሰው ጋር አሁንም ብሆን ኖሮስ በሚሉ ሀሳቦች እያረጁ መሄድ ይሰቃያችኋል። 14ኛው የናቅናቸው ወላጆች። በወጣትነት ጊዜ ወላጆችን መናቅ ቀላል ነው። ወላጆቻችሁ ምን ያውቃሉ? እነሱ የድሮ ዘመን ሰዎች የማይገቡና ጠባብ አስተሳሰብ ያላቸው ናቸው። ነገር ግን ወላጆቻቸው ብትሰሟቸውም ባትስማሙባቸውም የአኗኗር ዘይቤ ምንም ይሁን ምን አሁንም ወላጆቻችሁ ናቸው። ወላጆቻችሁ ሳይሞቱ ወይም ከእናንተ ተለይተው ሳያረጁ አታዋቸው። ታረቁና ተስማሙ። ስታረጁ ወላጆቻችሁ ለምን ወደ እናንተ መቅረብ እንደፈለጉ ትገነዘባላችሁ። እድሜያቸው የጨመረ ቁጥር ዋጋችሁን የበለጠ ትረዳላችሁ። በመጨረሻም የምላችሁ ነገር ቢኖር የእህትነትን ወይም የወንድምነትን ዋጋ ለማወቅ የሌለውን ሰው ጠይቁ። የ10 ዓመት ዋጋ ለማወቅ አዲስ የተፋቱ ጥንዶችን ጠይቁ። የ4 ዓመት ዋጋ ለማወቅ ተመራቂን ጠይቁ። የ1 ዓመትን ዋጋ ለማወቅ የማጠቃለያ ፈተና የወደቀ ተማሪን ጠይቁ። የ9 ወርን ዋጋ ለማወቅ በሞትና በህይወት መካከል የተወለደ ልጅን የወለደች እናትን ጠይቁ። የ1 ወርን ዋጋ ለማወቅ ወሩ ሳይደርስ የተወለደ ልጅ የወለደች እናትን ጠይቁ። የ1 ሳምንት ዋጋ ለማወቅ የሳምንታዊ ጋዜጣ አዘጋጅን ጠይቁ። የ1 ደቂቃ ዋጋ ለማወቅ ባቡር፣ አውቶቡስ ወይም አውሮፕላን ያመለጠው ሰውን ጠይቁ። የ1 ሰከንድ ዋጋ ለማወቅ ከአደጋ የተረፈን ሰው ጠይቁ። አሁንም የ1 ሰከንድ ዋጋ ለማወቅ
ኃይሌን ወይም ቀነኒሳን ወይንም ቦልትን ጠይቁ። ጊዜ ማንም አይጠብቅም። ያላችሁን እያንዳንዱ ቅጽበት ከፍ አድርጋችሁ ተንከባከቡት፣ ዋጋ ስጡት። ለቻናሉ አዲስ ተሆናችሁ ሰብስክራይብ አድርጉ።